ሰላም ለእናንተ ይሁን። ዛሬ በግልጽና በሚያስደንቅ መንገድ ኢየሱስ በቁርአን ውስጥ ፈጣሪ እንደሆነ እናያለን። ብዙ የእስልምና ኡስታዞች ኢየሱስ ፈጣሪ አምላክ አይደለም ይላሉ። ነገር ግን ቁርአን ራሱ የኢየሱስን ፈጣሪነት ያውጃል። እንዴት? ቁርአን በሱራ 7:54 ላይ እንዲህ ይላል፣ ንቁ፣ መፍጠርና ማዘዝ የእርሱ ብቻ ነው። የዓለማት ጌታ አላህ ክብሩ ላቀ። በእስልምና መሰረት መፍጠር ለአላህ ብቻ ነው። ሌላ ማንም መፍጠር አይችልም። እንግዲህ ኢየሱስ ከፈጠረ የአላህ ስልጣን፣ የአላህ ባህሪ አለበት ማለት ነው። ታዲያ በቁርአን ኢየሱስ ፈጥሯልን? ይህን እንመልከት። በሱራ 3:49 የተጠቀሰውን ስለ ኢየሱስ የሚናገር መልእክት እንስማ። እንዲህ ይላል፣ እኔ ከጌታዬ ዘንድ በተአምር ወደ እናንተ መጣሁ። እኔ ለእናንተ ከጭቃ እንደ ወፍ ቅርጽ እፈጥራለሁ፣ በእርሱም እተነፍስበታለሁ፣ በአላህም ፈቃድ ወፍ ይሆናል። እባኮትን ልብ በሉ፣ ኢየሱስ እርሱ ራሱ ከጭቃ ወፍን ፈጠረ ይላል። ይህ በማን ኃይል? በእርሱ በኢየሱስ ነፍስ፣ በእርሱ እጅ፣ በእርሱ ቃል። በዚህ መሰረት አላህ የሚያደርገውን ነገር ኢየሱስ ያደርጋል ማለት ነው። ይህ እንዴት ከአላህ ጋር እንደሚነጻጸር እንመልከት። ቁርአን በሱራ 38 ከ71 እስከ 75 ባለው ክፍል ላይ አላህ ራሱ አዳምን ስለመፍጠሩ ይናገራል። እንዴት ለሚለው እንዲህ ይገልጻል፣ እኔ ሰውን ከጭቃ ፈጥራለሁ፣ ፈጥሬ ከመንፈሴ ተነፍስበታለሁ፣ በገዛ እጆቼ ፈጠርኩት። እና እንግዲህ አላህ ብቻ የመፍጠር ኃይል አለው። አላህ ከጭቃ ሰውን ፈጠረ፣ ልክ ኢየሱስ እንዳደረገው። ከዚያም ከመንፈሱ ተነፈሰበት፣ ይህም ልክ ኢየሱስ ከጭቃ በፈጠረው ወፍ ላይ እንደተነፈሰበት። እንግዲህ ይህ የመፍጠር ሂደት በአላህና በኢሳ መካከል ያለውን ተመሳሳይነት ያሳያል። በሱራ 3:49 ላይ ኢሳን እንደ አላህ ያቀርባል። ቁርአን ራሱ ኢየሱስ ሰው ብቻ እንዳልሆነ በመፍጠር እንደ አላህ እንደሆነ ይመሰክራል። አንዳንድ የእስልምና አስተማሪዎች ወይም ኡስታዞች ቁርአን ኢየሱስ ከጭቃ ወፍ እንደፈጠረ ቢናገርም በአላህ ፈቃድ ተፈጥሯል የሚል ሐረግ በሱራ 3:49 ውስጥ መኖሩ ፈጣሪነቱን ያስተባብላል ብለው ይናገራሉ። ነገር ግን ይህ መከራከሪያ ውድቅ ነው። አላህ በፈቃዱ ለአንድ ፍጥረት የመፍጠርን ኃይል ከሰጠው ይህ በእርሱ ፈቃድ የእርሱ ብቻ ባህሪ የሆነውን ፈጣሪነት አጋራ ማለት ነው። ይህ ማለት እንዲህ ነው። በቁርአን ሱራ 7:54 መፍጠር የአላህ ብቻ ስልጣን እንደሆነ ይናገራል። እንግዲህ አላህ እንደተናገረ የመፍጠር ኃይል እና ስልጣን ለማንም ፍጥረት አያጋራም። አላህ በፈቃዱ ካጋራ በፈቃዱ ከራሱ ጋር አስተካከለ ወይም እኩል አደረገ ማለት ነው። ልብ በሉ፣ ይህ ለየትኛውን ፍጥረት የሚሰራ ከሆነ አላህ የራሱ ብቻ የሆነ ባህሪ የለውም፣ ከፍጥረቱ በባህሪ አይለይም፣ ስልጣኑን ያጋራል ማለት ነው። ይህን በቁርአን የምናየው ኢየሱስ ላይ ብቻ ነው። ስለዚህ ኢየሱስ በአላህ ፈቃድ የአላህን ፈጣሪነትና ስልጣን ህይወትን መስጠት ይጋራል ማለት ነው። መሐመድ ይህን ታሪክ ከየት አመጣው? እስልምና ከመጀመሩ ከ500 ዓመት በፊት ይነገር የነበረ የክርስቲያኖች አፈ ታሪክ ነበር። ይህም በሁለተኛው ክፍለ ዘመን ኢንፋንሲ ጎስፕል ኦፍ ቶማስ የተባለ ጽሑፍ ውስጥ ተመዝግቦ የምናገኘው ነው። ይህም እንደ እስትንፋሰ መለኮት የማይቆጠርና ቀኖና ውስጥ ያልገባ መጽሐፍ ነው። በሰባተኛው ክፍለ ዘመን ማለትም ከ500 ዓመታት በኋላ ይህን አፈ ታሪክ መሐመድ እንዴት እንደሰማ ባይታወቅም ለመስማት እድሉ እንዳለው ግን ይታመናል። ይህን አፈ ታሪክ የኢየሱስ እውነተኛ ታሪክ እንደሆነ ቁርአን ተቀብሎታል። ታዲያ ጥቅሷን በቁርአን ውስጥ ሲያስገባት በአላህ ፈቃድ የሚል ሐረግ ጨመረበት። እንግዲህ ከላይ እንዳየነው በአላህ ፈቃድ የሚለው ሐሳብ የኢየሱስን ፈጣሪነት ሊያስተባብል የሚችል ቃል አይደለም። እንግዲህ ቁርአን ከሰዎች የተሰበሰበ ነገር መሆኑን በመቃወም ራሱን መጠበቅ ቢፈልግም እዚህ ላይ ራሱን ማስመለጥ ግን አልቻለም። ይህም የራሱን እምነት አበላሽቶበታል። እንግዲህ ስናጠቃልል ቁርአን ራሱ ኢየሱስ ፈጣሪ እንደሆነ ምስክርነት ያቀርባል። ከዚህም ጋር በተመሳሳይ ሁኔታ ኢየሱስ በመንፈሱ፣ በቃሉ፣ በእጁ የሚፈጥር ነው። እነዚህ ሁሉ የሚያመለክቱት ኢየሱስ ሰው ብቻ ሳይሆን እርሱ የሚፈጥርና ከአላህ ጋር የተስተካከለ ባለስልጣን መሆኑን ነው። ከዚህ ቪዲዮ ጠቃሚ ነገር
አይተናል ብዬ አምናለሁ። እባክዎትን ይህን ቪዲዮ ያስተላልፉ እና ለተመሳሳይ እውነት በቀጣይ ለማየት ቻናሉን ሰብስክራይብ ያድርጉ። የእውነት ጥሪ ነው። የእግዚአብሔር ሰላም ከሁላችሁ ጋር ይሁን።